እንዴት ናችሁ? የብዙዎቻችን ችግር ነው ብል አልሳሳትም። አብዛኞቻችን ፒሲ ከሌለን ምንም ነገር በስልካችን የሚሰራ መስሎ አይታየንም። ዛሬ በዚህ አጠር እያደረኩኝ በፓርት እየከፋፈልኩኝ ኤክሴልን እንዴት በስልካችን መጠቀም እንችላለን፣ የስቱደንት ግሬድ እንዲሁም ደግሞ ዳታ ኢንትሪ በስልካችን እንዴት መስራት እንችላለን የሚለውን በዚህ ቪዲዮ አሳያችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ታደርጉልኝ ደስ ይለኛል። እንቀጥልሽ። ፈርስት ኦፍ ኦል WPS ኦፊስ የሚለውን ታውቃታላችሁ። WPS ኦፊስ ማታውቋት ከሆነ WPS ኦፊስ ብላችሁ ከፕላይ ስቶር ላይ ዳውንሎድ አድርጓትና ይችን ተጫኗት። እሷ እንደተጫናችኋት ክሬት የሚል አለ። ክሬት የሚለውን ፕላስ ምልክቱን ትጫናላችሁ። አዲስ ነገር ክሬት ለማድረግ ነው። ይሄኛው የምታዩት በዚህ የምታዩት ከዚህ ቀደም የነበሩትን ዶክመንታችሁን ፒፒቲያችሁን የምታነቡበት ነው። ይሄ ምንድነው? ላይብራሪ ይበሉት። ስለዚህ ክሬት የምትሉት እንግዲህ የፈለጋችሁትን ነገር መስራት የምትችሉ እዚህ ክሬት ብላችሁ ነው። እሱ ስትጫኑ ዶክመንት፣ ፓወርፖይንት፣ ኤክሴል፣ ፒዲኤፍ እያለ ይመጣላችኋል። ዶክመንት ማለት ወርድ ብለን የምንሰራው ማለት ነው። ማንኛውንም ነገር ዶክመንት ማዘጋጀት ስንፈልግ እንደ ፒዲኤፍ ያሉ ነገሮችን ማዘጋጀት ስንፈልግ ዶክስ ብለን እንገባለን። ፒፒቲ ደግሞ ስላይድ በስላይድ ሾው እያሳያችሁ የምትሰሩትን ፒፒቲ የሚለውን ላይ ገብታችሁ መስራት ትችላላችሁ። ባለፈው ሰርቼላችኋለሁ ስለ ፒፒቲ፣ አሪፍ የሆነ ፒፒቲ አዘጋጅቻለሁ። ወዚህ ከእናንተ ጋር ማየት ትችላላችሁ ተመልሳችሁ። ለዛሬው ኤክሴል እንዴት ነው ምንድነው የሚያገለግለው? በጣም ብዙ ጥቅም አለው ኤክሴል፣ በጣም ከምታስቡት በላይ ማለት ነው። ስለዚህ ኤክሴልን እጫናለሁ። ኤክሴልን ስጫን የተለያዩ ቴምፕሌቶች ይመጡልኛል። እኒህ ቴምፕሌቶች ለምን ነው የሚያገለግሉኝ? እኔን ፊት የሚያደርጉ ከሆነ ምን እንዳደርጋቸው ኤዲት አድርጌ በተሎ እንዲጨርስ ነው። ቴምፕሌት ማለት ከዚህ ቀደም ተሰርቶ ተዘጋጅቶ የተቀመጠ ከዚያ እሱ የሚመጥንህ ከሆነ እሱን ትጠቀማለህ። ኤዲት የምታደርግ ከሆነ ኤዲት ታደርጋለህ እንደማለት ነው። ቴምፕሌት ለምሳሌ ግልጽ ለማድረግ አሁን ፒሲ ስትጽፉ ቴምፕሌት የሚል አለ። ፕሊዝ ቴክስት ሚ፣ ዌይት ሚ ምናምን የሚል ነገር አለ። ገብቷችኋል? እሱ ከዚህ ቀደም የተዘጋጁ ናቸው። እነሱ ለእናንተ የሚሆኑ ከሆነ እነሱን ጫን ብላችሁ ምንም መጻፍ ሳይጠበቅባችሁ ትልኩላችኋላችሁ። እንዲሁም ደግሞ እነሱን ተጭናችሁ የተወሰነ ነገር ጨምራችሁ መላክ ትችላላችሁ። ሰች ላይክ ዛት ቴምፕሌት ማለት በዚህ ደግሞ እንደዚህው የተዘጋጁ ናቸው። ኤዲት አድርጋችሁ መስራት የምትችሉት ነው ማለት ነው። ሶ አሁን ደስ የሚለው ነገር ይሄ ያለ ዋይፋይ ያለ ዳታ ነው የሚሰራው። ነገር ግን እነዚህ ቴምፕሌቶች ዳታ ያስፈልጋቸዋል። እኛ ቴምፕሌቶችን አንፈልጋቸውም። እኛ ብላንክ የሚለውን ነው የምንገባ። ፕላስ ምልክቱን ትጫናላችሁ፣ ብላንክ የሚለውን ማለት ነው። ይህን ተጫናችሁ ይህ የምታዩት አንዲቱ ሽት ወርክ ሽት ትባላለች። አጠቃላይ ሁሉም ሽት አያልቅም፣ ሁሌም ይጨምራል። በፈለጋችሁ ሰዓት እየጨመራችሁ ፕላስ ምልክቱን እየጨመራችሁ አሁን እዚህ የተዘጋጀው ስንት ነው? 3 ሽት ነው። አንዷ ሽት ወርክ ሽት ትባል፣ አጠቃላይ ወርክ ቡክ ይባላል ማለት ነው። ሶ ዛሬ በዚህ ቪዲዮ የማሳያችሁ ኢንትሮዳክሽን ነው። በፓርት እየከፋፈልኩኝ ፉል የሆነ ቱቶሪያል ነው የምሰጣችሁ። ለዛሬው ኢንትሮዳክሽን ልስጣችሁና ስቱደንት ግሬድ እንዴት መስራት እንደሚቻል ማካፈል፣ መቀነስ፣ ሰሙን አቬሬጁን፣ ሚኒመም፣ ማክሲመም እንደዚህ የተለያዩ ነገሮችን የኤምፕሎይዎችን ዳታ ኢንተር ማድረግ እንደምንችል አሳያችኋለሁ ማለት ነው። እሺ አሁን ዋና ቤዚክ የሆኑ ነገሮችን ላሳያችሁ። እዚህ ኤ አለች አይደል? እዚህ ኤን ስትጫኗት ማስፋት ተፈለጋችሁ የታለ መሰላችሁ? ማስፋት ተፈለጋችሁ አያችሁት አይደለ? እዚህ ላይ ሰለሞን አልኩና የራፕ ቴክስቱን ሳጠፈው ወደ ተደብኝ ወደ ሲሄደብኝ ወደ ሲሮ ስለሄደብኝ ራፕ ቴክስት አለች እዚህ የምታዋት ማለት ነው። ስለዚህ እሷን ጫን ስላት ምን አለልኝ? ወርታ ይወረደ ምንም አላደለም። አሁን ኮለመኑ የቢ ኮለመን ከሲ ኮለመን ምንም የተበላለጠው ነገር የለውም። ምን ብቻ ነው አሁን የሆነው? ወደ ታች ነው ቀጥሎ የተጻፈው ማለት ነው። ስለዚህ ራፕ ቴክስትን መጻፍ ለምን ነው የሚያገለግለው? ጽሁፉ ሲረዝምባችሁና እዛኛው ኮለመን ሲገባባችሁ ራፕ ቴክስት ስታበሩ ወደታች እየወረደ እየቀጠለ ይሄዳል ማለት ነው። አሁን ኢቭን ታዚህ ደግሞ እየጨመርኩ ብሄድ በቃ ምንድነው የሚሆነው? ይሄው ወደታች ነው የሚወርደው ማለት ነው። ስለዚህ ራፕ ቴክስት ለዚህ ያገለግላል። ሌላው ደግሞ እዚህ እየጻፍን ቆይተን አልኩት ወደታች ለመውረድ ኢንተር ምልክቷን ነው የምትጫኑ። ኢንተር ምልክት ማለት የቲቱ መሰለቻችሁ? ይቺ ነች። ኢንተር ምልክት ማለት ይቺ ነች። እታይ ዳር ማለት ነው። ወደ ግራ እንደዚህ ቆለዝ ላይ መጣችሁ። ስለዚህ ኢንተር ስትሉ ወርታች ነው የሚወርድላችሁ። ታብ የምትለዋን ስትጫኑ ደግሞ ወደ ሆሪዞንታል ይሄድላችኋል ማለት ነው። ስለዚህ አሁን ኢንተር እያልኩ ላስገባው
ሰለሞን ብያለሁ። እሺ ደመቀ አልኩት። አሁንም ኢንተርኔት ተጫንኩኝ። ከዚያ እዚህ ተሳሳትኩኝና አሁን ጨረስኩኝ። እዚህ አስገባሁት እንበል። ስለዚህ ርዕስ አላስገባውም። ለካስ ርዕስ አላስገባውም። አንደኛው ሮ ላይ ስማቸውን ነው ያስገባው። ስለዚህ ላይ ምን ብዬ ማስገባት ነበረብኝ? ስለዚህ ከአንደኛ ሮ በላይ የሆነ ርዕስ ነገር ለማስገባት ተፈለኩኝ አንድ ሮ መጨመር አለብኝ ማለት ነው። ስለዚህ እዚህ ላይ ልጫነውና ምን አደርጋለሁ መሰላችሁ? እሄዳለሁ። አሁን ቢ ምልክቷን ልጫንና እዚህ ላይ ተጭኛ ምን አደርጋለሁ መሰላችሁ? ኢንሰርት የሚል አለ። ኢንሰርት የሚለው ስትጫኑ መጀመሪያ ላይ ሴል የሚላለች። ሴልን ስትጫኑ ምን ያደርግላችሁ መሰላችሁ? ሮ አስገቡ ነው እያላችሁ ያለ። አያችሁታ? ሮ አስገባን። ስለዚህ እዚህኛው ሮ ላይ ምን መጠቀም እንችላለን? ሮ ስትጠቀሙ አንድ ሮ ስታስገቡ እንደገና አሬንጅ ይሆናል፣ ሪአሬንጅ ይሆናል ቁጥሩ ማለት ነው። ከአንድ ጀምሮ ልክ እንደሰራው አሁን እንዲያስገባው እንትን አይልም፣ አያሳብቅም። ከአንድ ጀምሮ ይቀጥላል ማለት ነው። ስለዚህ ዝሌ ላስገባ ስቱደንት ኢንፎርሜሽን ልበለው። ስቱደንት ኢንፎርሜሽን አልኩት። ከዚያ ይህንን ርዕስ ስለሆነ ምን ማድረግ አለብኝ መሰላችሁ? ቅድም እንዳልኳችሁ እንትን መደረግ አለበት፣ መርጅ መደረግ አለበት። የእንትኑ ኮለመን የተከፋፈለው መርጅ መደረግ አለበት። ጽሁፍም ደግሞ መጉላት አለበት፣ መድመቅ አለበት ማለት ነው። ስለዚህ እንደዚህ ላድርገውና እዚህ ድረስ ነው ምንጽፍ ልመለው። ይሄ ምን መሆን አለበት? ይሄው መርጅ የሚለውን የታገኘሁት ሆም ላይ ገባውና እታች ወርጄ መርጅ አስገባው ማለት ነው። ስለዚህ እንትኑን ደግሞ አላይመንቱን ደግሞ ርዕስ ስለሆነ መሃል አስገባው፣ በቢ ትክክል አድርገው። እሺ ይሄው የታረኩት እዚህ ባደርገው ወደ ዳር ይመጣል፣ እዚህ ባደርገው ከመሃል ይመጣል፣ እዚህ ባደርገው ደግሞ ወደዚህኛው ወደ ራይት ይመጣል ማለት ነው። እዚህ ባደርገው ደግሞ አሁን ይመለሳል። ስለዚህ እዚች ወይንም እዚች ላይ ሳደርገው ትክክል ይመጣል ማለት ነው። ስለዚህ አሁን ደግሞ ርዕስ ያለበትን ሮ ምን ማድረግ እችላለሁ? ሰፋ ማድረግ እችላለሁ። እንዳልኳችሁ ቅድም እንዴት ነው የማደርገው? አንድ ቁጥርን ትጫኑና ሆሪዞንታሊ የተሰመሩ ነጫጭ መስመሮች አሉ። እነሱን ዝቅ ሳደርገው ሰፋ ይላል ማለት ነው። አያችሁት አይደለ? ስለዚህ ምን ማድረግ እችላለሁ? ደግሞ አሁንም ሳይዙን ሆም ላይ ትገቡና ቢ ምልክቱ ቅድም እንዳልኳችሁ ቢ ምልክት አለ እዚህ ላይ ሆም ላይ ትገቡና ሳይዙን መጨመር እችላለሁ ማለት ነው። ርዕስ ስለሆነ እያያችሁት ነው። 18 ባደርገው በቂ ነው። 20 ባደርገው በቂ ነው። ስለዚህ ሌላውስ ምን ይቀረኛል? ቦልድ ማድረግ እችላለሁ። እዚህ ላይ ቦልድ አደረኩት። ኢታሊክስ ላድርገው። ማስመር ከፈለጋችሁ ደግሞ ይሄን ማስመር ትችላላችሁ። ከለሩን ልቀይረው ርዕስ ስለሆነ ማለት ነው። ስቱደንት ኢንፎርሜሽን አይደል የሚለው ይሄው ቀይ ያደረኩት፣ ቢጫ ያደረኩት አውቶማቲክ እንደነበረበት ይሁን ማለት ነው። ከለሩን እዚህ ላይ የፈለጋችሁት ማድረግ ትችላላችሁ። የፈለጋችሁት እናንተ ደስ እንደሚላችሁ ማድረግ ትችላላችሁ። ሌላው ደግሞ እንትኑን ባክግራውንዱን መቀባት ትችላለሁ ማለት ነው። ፊል ከለር የሚላል እዚህ ላይ ዝቅ ላይ ስታውድ ይሄ ባክግራውንዱን እንደፈለጋችሁ ማድረግ ትችላላችሁ፣ እንደሚመቻችሁ ማለት ነው። እኔ ይሄን እንዳድርገውና እሺ ይሄን እንዳድርገው፣ ይሄ ይሻላል። እሺ ይሄን እንዳድርገውና ቦርደሩን ደግሞ አስቀምጥበት እያለኝ ነው ያለ። ስለዚህ ቦርደር ይሄው የፈለጋችሁትን ማድረግ ትችላላችሁ። እሺ ይሄንን ይመስላል። ሌላ ምንድነው? ይቺ ባክግራውንድ መቀቢያ ነች። ይቺ የምታዋት ባክግራውንድ መቀቢያ ነች። እንዲሁም ደግሞ ይቺ ደግሞ ከለሩን መቀቢያ ነች ማለት ነው። ይቺ ቦልድ ትባላለች ማለት ነው። እንዳልኳችሁ እታች ደግሞ እታች ስትመጡ ራፕ ቴክስት ያልኳችሁ ጽሁፉ ሲረዝምና ወደዛኛው ኮለመን ሲሻገርባችሁ ወደታች እንዲወርድ ራፕ ቴክስትን ታበራላችሁ ማለት ነው። እዛ ጽሁፉ ላይ ተጭናችሁ ራፕ ቴክስት ታበሩ እንትላችኋል። መርጅ ደግሞ ኮለመኑ የከፋፈለውን ኮለመኑ ተከፋፍሎ የነበረውን መርጅ ስትጫኑ አንድ አይነት መስመር ይሆንላችኋል፣ ወጥ ይሆናል እንደ ርዕሱ ማለት ነው። ስለዚህ አሁን ኢንትሮዳክሽን ስለሆነ ሁሎችንም ሴቲንጎችን ነው ማሳያችሁ። ወደ ስራ በዛኛው ቪዲዮ ነው የምንመጣበት። እዚህ ላይ ዝቅላሽ ተሄዱ ዶላር ምልክት አለች። ይቺ የዶላር ምልክት ለምን ነው የሚያገለግላችሁ? ዳታ ኢንትሪ ስታስገቡ የኤምፕሎይዎችን ኢንፎርሜሽን ወይንም ደሞዛቸውን በምታስገቡበት ሰዓት በብር ተሆነ የሚቀመጠው ወይንስ በዶላር ነው የሚቀመጠው የሚለውን ለማስቀመጥ ዶላር ምልክት ጫኑ። ለሁሉም ዶላር ምልክት ይሆናል ማለት ነው። በፐርሰንት ከሆነ ለምሳሌ ፔንሽን እየከፈሉ ከሆነ የፔንሽን እያሰላችሁ ከሆነ ፐርሰንት ታስቀምጡበታላችሁ። እንዲሁም ደግሞ ይሄን ይቺ ደግሞ መመለሻ ናች። አሁን ለምሳሌ 1000 ብሎ 1000.000 ይላል። ከፖይንት በኋላ ያለውን ዜሮ መመለስ በኮንስታንት ነው እንዲቀመጥ ወይንም ከዜሮ ከነጥብ በኋላ ዜሮ እንዲሆን
የሚያደርግ ነው ማለት ነው። ይሄኛው ዲሌት ሴል የምትሉት ደግሞ የፈለጋችሁትን ለምሳሌ ይሄንን ሮውን አሁን ስድስተኛውን ሮ እንትን ልደልተው ብለ ምን አደርጋለሁ እዚህ ተጫንኩኝ አይደለ ዲሌት ሴል እለዋለሁ ማለት ነው። ምንድነው ዲሌት የማደርገው ሮውን ነው ኮለመኑን ነው የሚለው ሮውን ስለተጫንኩት ኦልሬዲ ምን ያደርግልኛል አሁን አንድ ሮ ደለትኩኝ። እሺ ሌላውስ ደግሞ ይቺኛይቱን ኮለመን ዲሌት አድርጋት ኮለመኗን ዲሌት አደረኳት ማለት ነው። ስለዚህ ምንድነው የሚቀረን ሌላው ሪሳይዝ ይላል። ሪሳይዝ የሚለው ለምን ነው የሚያገለግላችሁ መሰላችሁ? ይችን ሪሳይዝ ስትጫኗት ኮለመኑና ሮው በጣም ጥብብ ብሎባችሁ ከሆነ ወይንም ሰፋ ብሎባችሁ ከሆነ አሁን የሮውን ሄት ምን ላድርገው ትንሽ ሰፋ ላድርገው አይደለ አሁን በ29 ነው ያለ። ስለዚህ 32 ላድርገው እስቲ 32 ባረገውና ኢንተር ምልክቷን ተቻለ ራይት ስለው ምን ያለኛ አሁን ሰፋ ይላል። ኢቭን በጣም እንድለያችሁ 40 ላድርገው እስኪ 40 ሳደርገው አያችሁት እንደ ሰፋ እንዳለ ቆይ ይሄንን ማለት ነው መጀመሪያ እንትን ልበለውና እምሰራው እዚህ ድረስ ከሆነ ከዛ ምን አደርጋለሁ እንዳልኳችሁ ቢ ፕላስ እንትን ቢ ምልክቷን ተጫኑ ቴብል ስታይል እንትን ሪሳይዝ የሚላለ ማለት ነው። ሪሳይዝ ተጫኑ ምን ነው መጨመር ፈልገው አሁን ሮውን ማለት ነው 40 አድርገው 40 ሳደርገው አያችሁት እንዴት እንደጨመረ ኮለመኑንስ በዚህው ልክ ኮለመኑን አሁን 40 ባደርገው ከዛ ኢንተር ስለው ይሄው እንዴት እንደጨመረ። ስለዚህ በምትፈልጉት ልክ አጠቃላይም እንትን ማድረግ ትችላላችሁ ሪሳይዝ ማድረግ ትችላላችሁ። እንዳልኳችሁ ቅድም ደግሞ እዚህ ላይ ተጭናችሁ ይሄኛው ይቅርብኝና አንዱን ብቻ ነው ሁሉንም እንደዛ አድርጌ ማስፋት አልፈልግም ስለዚህ አንዱን ብቻ ነው መጨመር ወይ መቀነስ የምችል ካላችሁ ይሄንን በነበረበት 20 አድርገውና ይሄንንም 20 አድርገውና ቅድም ያልኳችሁን ለማስታወስ አሁን ስለዚህ አንድ ኮለመን ብቻ ስለረዘመ ሁሉንም እንትና ከስተማይዝ ማድረግ ወይንም አጀስት ማድረግ አልፈልግም ካላችሁ እንዳልኩት ምን ማድረግ ትችላላችሁ አሁን ይሄን ሮ እንትን ለማለት ድራግ ማድረግ ትችላላችሁ ማለት ነው። ስለዚህ እሺ ሌላ ሆም ላይ ያሉትን ሴቲንጎችን አየን። ፋይል ላይ ደግሞ ምንድነው የምታደርጉ ሴቭ አስ ኤክስፖርት ቱ ፒዲኤፍ የሚላለ ሴቭ አስ ማለት ለመጀመሪያ ጊዜ ሴቭ ስታደርጉት ነው የሚቀመጥበትን ቦታ የምትመርጡለት ነው ሴቭ አስ ማለት። ሴቭ ማለት ደግሞ ሴቭ አስ አድርጋችሁ ሴቭ ካደረጋችሁ በኋላ ኤዲት ለማድረግ በምትገቡበት ሰዓት ሴቭ ነው የሚላችሁ እንትን ማስቀመጫ እንትን አይጠይቃችሁም ማለት ነው። እተይስ ወረድ ስትሉ ምንድነው የምታገኙ ፕሪንት የሚላለ እሱ መጨረሻ ላይ ላሳያችሁ ይመስለኛል። ፕሪንት እንዴት ፕሪንት ማድረግ እንደምትችሉ ቴብሎችን መርጅ እንዴት እንደምታደርጉ እዚህ አለ። ፊልተር ደግሞ የፈለጋችሁትን ነገር ፊልተር አድርጋችሁ የምትፈልጉት ነገር መርጣችሁ እንድታወነው። በቃ ለዛሬው ይሄ ይሁንና እየሰራን ብናይ ይሻላል ማለት ነው። ለዛሬው እዚህ ላይ ይብቃን። በሚቀጥለው አንድ ኤግዛምፕል ይዘን ወይ የስቱደንት ግሬድ አሰራር ወይንም ኤምፕሎይ ኢንፎርሜሽን እንዴት ዳታ ኢንተር እንደምናደርግ እያሳያችሁ